እነኚህ ሶስት ምልክቶች ግልጽ መውጣት ከጀመሩ ከአላህ ፈረጃ ሊመጣላችሁ ነው ወይ ከጭንቃችሁ ልትገላገሉ መሆኑ ትልቅ ምልክት ነው። አንደኛ ፈተናዎች የሚደራረቡባችሁ ከሆነ፣ ዙሪያችሁ ያለ ነገር ሁሉ በሮች የሚዘጋጉባችሁ ከሆነ፣ ጭንቀትና ሐሳብ የሚጨምር ከሆነ። ሁለተኛ ወዳጆቻችሁ ከላያችሁ ላይ መሸሽ ከጀመሩ፣ የቅርብ የምትሏቸው በችግሬ ሰዓት ከጎኔ ይሆናል ብላችሁ የምታስቧቸው ወዳጆች ከእናንተ መሻሽ ሲጀምሩ። ሶስተኛ ዱዓ ታበዛላችሁ፣ ነገር ግን ፈተናው እየባሰና እየጠነከረ ይሄዳል። እመኑኝ የዚህ ጊዜ ከአላህ ፈረጃ ሊመጣላችሁ ነው፣ ከጭንቃችሁም ልትገላገሉ ነው። ጭንቀታችሁና ችግራችሁ ሲወገድ ደግሞ ከዚህ በፊት ያሳለፋችሁትን እስክትረሱት ድረስ ይሄ ሁሉ ችግርና መከራ አሳልፌያለሁ እንዴ ብላችሁ እስክታስቡ ድረስ አላህ ከላያችሁ ላይ ነቅሎ ሊያስወግድላችሁ ነው። ይህን ቪዲዮ ሼር እና ኮፒ ሊንክ ማድረጋችሁንና ኮሜንት ላይ ያ አላህ ብላችሁ መጻፋችሁን እንዳዘነጉት። አሰላሙ አለይኩም ወራህመቱላህ